ይርጋ። ለማንኛውም ዛሬ የመጣሁበት አንዱና ትልቁ ምክንያት ለአንዳንዶቻችን አንዳንድ ችግር መከራ በሚመጣበት ሰዓት ድፍን ለሚልብን የመጨረሻ ለሚመስለን አይደለም። ሁሉም ነገር በዚህ ዓለም ላይ ግዚያዊ ነው። ለኛ የሚመስለን የማይቀየር የማይለወጥ ዘላለማዊ ሊመስለን ይችላል። ነገር ግን ሁሉም አላፊ ብልጭ ብሎ ድርግም የሚል የሚጠፋ ግዚያዊ ነው። ዓለም እንደዚህ ናት። ይህንን ስንረዳ የተረጋጋ ህይወት ይሆናል። ይህንን ስናውቅ ህይወታችን በሙሉ ሰላማዊ ይሆናል። ለምንም አንደነቅም ማለት ነው። የሚመጣውን ጥሩውንም መጥፎውንም ታግሰን የማለፍ ጸጋ ይኖረናል። ማንኛውም ረሃብ፣ ጥም፣ ችግር፣ መሰናክል ይህን ሁሉ የሚያጋጥመንን መከራ ሁሉ የመሻገር አቅም፣ ጉልበት የመሻገር ማናቸውም ነገር እዚህ ላይ ይኖረናል። ለማንኛውም ገጠመኝ ሁሉም ግዚያዊ አላፊ ጠፊ የሚቀየር መሆኑን እንረዳ ወዳጄ። አንቺ ዛጋ አንተ የቆዘምከው ለምን የቆዘምከው? ለዚህ ለሚያልፍ ግዚያዊ ገጠመኝ፣ ችግር፣ መከራ፣ ርዛት እጅ እንዳትሰጭ አንቺ እጅ እንዳትሰጥ አንተም ይታለፋላ። ይህ ግዚያዊ ነገር ለሚቀጥለው ህይወታችን እያዘጋጀ መሆኑን ጠንቀን እንወቅ። ህይወት ይቀየራል። በሚቀጥለው ጥቂት ወቅት ራሳችንን አሳምነን እናደርገዋለን ብለን ከቆረጥን ሁሉም ነገር ይቀየራል። ሌላ ዓለም ነው የሚሆነው። ጌታዬ ያለፍክበት እንኳን አይመስልህም። ያለፍሽበት ችግርና መከራ ለዚህ ነው እንዴ ያስብለናል ማለት ነው። ትልቁ ነገር ግን በራሳችን ማመን። እኔ ቆራጥ ነኝ፣ እኔ ስትሮንግ ነኝ፣ እንዲህ የሚመጡ ማናቸውም ነገሮች ሁሉ የመሻከም የመቋቋም የማለፍ ጸጋውም ችሎታውም አቅሙም አለኝ ማለት መቻል አለብን። ታሪክ ይሆናል። ለምንም ነገር ተስፋ እንዳንቆርጥ አንድ ጊዜ ወይንም ከዛ በላይ ወደቅም ብለን በምንም ሁኔታ ማለት ነው እንዳንሰናከል። ውድቀታችን ሊያስተምረን ነው፣ ሊያጠነክረን ነው፣ እንደገና በበለጠ እንድንዘጋጅ የሚያደርገን ነው። ስለዚህ ሁሉም ይመጣል፣ ሁሉም ይሄዳል። ወቅት ሁልጊዜ ይኖራል። ወቅቶች ሁልጊዜ አሉ። ነገር ግን እንጠቀምበት። ምክንያቱም በዚህ ምድር ላይ የተሰጠን ጊዜ የምንኖርበት ጊዜ አጭር ስለሆነ የምንኖርበት ጊዜ የተወሰነ ስለሆነ በዛ በተወሰነ ጊዜ ውስጥ ሌሎች ያደረጉትን እኛ ማድረግ እንችላለንና ጸጋውም አቅሙም ችሎታውም ከላይ ስላለን እየጸለይን አምላካችን ያስቀደምን ለሱ እየሰጠን የማንሻገረው የማናልፈው የማናደርገው አንዳችም ነገር የለም። ጌታዬ ይህንን ነው መረዳት ያለብን። ጊዜው ይሄዳልና ጊዜያችን እንዳይሄድ መጠቀም ባለብን ሰዓት ጊዜያችንን በአግባቡ እንጠቀም። ሁልጊዜ እናስታውስ፣ አሁን ያለንበት ህይወት፣ ኑሮ፣ ሁኔታ የኛ የመጨረሻ የህይወታችን ድምዳሜ ያለመሆኑን ጠንቅቀን እንረዳ። አመሰግናለሁ። ህይወታችን በዚህ አይነት መልኩ ከተረዳ ነው እንቀይረዋለን፣ የተሻልን እንሆናለን። ቻናላችንን ላይክ፣ ሰብስክራይብ እያደረግን እንውጣ። አመሰግናለሁ።